መጥበሻችሁን ይዛችሁ ወደ ኪችናችሁ ጋይስ። ዛሬ ምክንያት አልፈልግም ኦቨን የለኝም ምናምን እንዳትሉኝ። ሁላችሁም የመጥበሻ ኬክ አሳይን ብላችሁኛል ባለፈው ቪዲዮ በሰራሁት የኬክ አሰራር እና ዛሬ በመጥበሻ እንዴት አድርገን ኬክ እንደምንሰራ ይህን መሰለ ኦቨንን የሚያስነቅ ኬክ አሰራር አሳያችኋለሁ። ግብአቱና መጠኑን እዚህ ስክሪን ላይ ጽፌላችኋለሁ። በመጀመሪያ 3 እንቁላል እናደርጋለን። ስኳር ቫኒላ አድርገን ሚክስ እናደርገዋለን። ከዛ ሩብ ኩባያ ዘይት፣ ግማሽ ኩባያ ወተት፣ ከዛ 1 ኩባያ ነው ፎርኖ ዱቄት የተጠቀምኩት፣ ግን አልሞላሁትም። መጀመሪያ ካካኦ ፓውደር ስለምጠቀም ቤኪንግ ፓውደር፣ ትንሽዬ ጨው አርጌ ሚክስ አረገዋለሁ። ከዛ እዚህ ጋር ሊጡ ትንሽ የሚቀጥን ሆኖ ከተሰማችሁ ያቺ ያልሞላናትን ሩቧን የቀረችን ፎርኖ ዱቄት እንጨምራለን። ከዛ መጥበሻችን ዘይት እንቀባለን። ሊጡን እዛ ጋር እናረግና ትንሽ እናማስለዋለን ንፋሱን እንዲወጣ የሊጡ። ከዛ ከድነን አይከፈትም ስናበስለው። እሳቱ ደግሞ በጣም ቀንሳችሁ ቀስ ብሎ ነው መብሰል ያለበት ስለማይገለበጥ የላይኛው እንደዚህ ድርቅ ብሎ እንዲበስልልን። ከዛ እዚህ ጋር እንደዚህ በሳ ታረጉትና ወተት ታፈሱበታላችሁ ለስለስ እንዲልላችሁ ልክ እንደ ኦቨን እንዲሆን። ከዛ እዚህ ጋር ቸኮሌት ካላችሁ ቸኮሌት አቅልቃችሁ ወይም ኒተላ የፈለጋችሁትን፣ ሁለቱንም ማድረግ የማትፈልጉ ከሆነ ደግሞ ስኳር ትነሰነሳላችሁ ማለት ነው። እዚህ ጋር ካካኦ ፓውደር ከሌላችሁ ችግር የለውም፣ በፎርኖ ዱቄት ብቻ ይሆናል። ግዴታ አይደለም ካካኦ መጠቀም ያለባችሁ። እኔ ግን ቾኮሌት ኬክ መስራት ስለፈለኩ ነው እንደዚህ አድርጌ ያረኩት። ከዛ ቾኮሌቱን ከላይ ያፈሰስኩበት፣ ጫፍጫፉ እንደዚህ ቾኮሌት ነሰነስኩበት፣ መሀሉ ሮዝ ፍላወር አረኩበትና በመጨረሻ ደግሞ እዩት ኦቨን የሚያስንቅ የሚያምር ኬክ መስራት ትችላላችሁ ማለት ነው። እና እዩት፣ እኔ ሱሱ እህታችሁ ሁላችሁም በቃ ኬክ ሰርታችሁ እንድትበሉ እንደናንተ ኬክ እንደዚህ አድርጌ ያሳይቻችኋለሁና አይ ሆፕ ሰው ተወዱታላችሁ ብዬ ተስፋ አረጋለሁ። እኔማ በቃ ጋይስ አላስችል ብሎኝ እዛው መጥበሻ ላይ ያለ ነው እንደዚህ አድርጌ የበላሁት። መጥበሻችሁ ደግሞ አሪፍ ከሆነ ማይዝ ከሆነ ደግሞ ተመራጭ ነውና እሳቱ ግን አደራችሁን እንዳታበዙ፣ ቀስ ብሎ ነው መብሰል ያለበት ከላይ እንዲበስል፣ በመሀል መክፈት የለባችሁ። በመጨረሻም ቡናችሁን አፍልታችሁ ከቡና ጋር እያወራረዳችሁ የሚጣፍጥ ኬክ ትበላላችሁ ማለት ነው። ቤብ አሁን ይሄ በመጥበሻ ነው የሰራሁት ስለ በጣም ነው የገረመውና በጣም ነው የወደደው። እሱ የሚያምር የሚጣፍጥ ለሆድና ለቅዳሜያችሁ እንደዚህ አድርጋችሁ ቡና ቁርሳችሁን መስራት ትችላላችሁ ጋይስ። በጣም ውድድ ማረጋችሁ። አይ ሆፕ ሶ ትወዱታላችሁ ብዬ ተስፋ አረጋለሁ። ላቭ ዩ ጋይስ ባይ